ሰላም ጤና ይስጥልን። ሐኪም መልኬ ነኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የሳይነስ መድኃኒት ጨርሰናል ብለን ከ2 ወር በፊት አሳውቀን ነበር። ነገር ግን የሳይነስ መድኃኒት ወይም ወርቅ በሜዳ ተዘጋጅቷል፣ አምጥተናል። ወርቅ በሜዳ እንደሚታወቀው ያው ለረጅም ጊዜ በስራ ላይ ያለነው በባህላዊ ሕክምና፣ ነገር ግን ወርቅ በሜዳ እንዲሁ በቀላሉ ስለማይገኝ እጽዋቱ ውድም ስለሆነ ያው ወቅቱን ጠብቆ በሚበቅልበት ሰዓት የግድ ወቅቱን ጠብቀን ነው ማዘጋጀት ያለብን። ስለዚህ ወርቅን በሜዳ አሁን በሚፈለገው ደረጃ አዘጋጅተን በብዛት አምርተናል ማለት ነው። ስለዚህ ወርቅ በሜዳ ለምንድን ነው የሚሆነው ሲባል ሳይነስ ብዙውን ጊዜ በተለያየ ትናኝ ብናኝ የተለያየ ፋብሪካ በሚሰሩ ሰራተኞች ላይ በከፍተኛ ደረጃ በከፍተኛ ሁኔታ ይታያል። እንዲሁም ጧት በሚነሱ ሰዎች ጧት በብርድ ሰዓት በሽታውም እንደዚሁ የሚቀሰቀስበት ሰዓት ነው። ስለዚህ ሳይነስ ያለበት ሰው በከፍተኛ ደረጃ አፍንጫው ልክ ከውሃ ያልተናነሰ ፈሳሽ የሚዝለገለግ በጣም እንደ ውሃ የሚወርድ ፈሳሽ አለ። ሁለተኛ ይሄ አይናችን አካባቢ፣ ጆሮአችን አካባቢ፣ አንገታችን አካባቢ ልክ የማሳከክ በስሱ የማሳከክ ባህሪ ያለ ልክ ረጅም ሰዓት የሚታከክበት ሳይነስ ያለበት ሰው የሆነ ቦታ ብዙን ጊዜ ጥቁረት ያሳያል። ምክንያቱም ሳይነሱ ሁሌ እንድታከው ያደርጋል ማለት ነው። ያ ቦታ ልክ እንደ ለምት እንደሆነ ነገር ጥቁረት ያሳያል። ስለዚህ ሳይነስ እየዋለ እያደረ ሲሄድ ወደ አስምነት ይቀየራል ማለት ነው። ነገር ግን ይህ መድኃኒት ወደ አስምነት ከመቀየሩ በፊት ልክ አስምን እየጀመረ እያለን አስምንም ያድናል። የሚያድነው አስም የትኛውን ነው? እየጀመረ ያለን አስምን ነው። እየጀመረ ከሳይነስ ወደ አስምነት ይቀየራል። ነገር ግን እንደተቀየረ እስከዛ ጀምሮ ለሳይነስ ዘላቂ ምርጥ አስተማማኝ መድኃኒት ነው ማለት ነው። ይህ መድኃኒትም የሚጠቀመው በተለያዩ እጽዋቶች ጋር ይቀላቀላል። ከነሽነት ጋር ተቀላቅሎ ማሽተት ነው። በማሽተት ይህ ደረጃ አለው። ደረጃ አንድ ነው። አሁን ይህ ራሱ ልክ በሚሸተትበት ሰዓት አላስፈላጊ ያለውን ክምችት ልክ እንደበረዶ እዚህ ግንባራችን ላይ አፍንጫችን አካባቢ የተከማቸውን ፈሳሽ እያቀለጠ ጠራርጎ የማውጣት ከፍተኛ አቅም አለው ማለት ነው። ስለዚህ ደንበኞች ሁሌም እንደምትሰጡኝ አስተያየት መድኃኒቱ በጣም አስተማማኝ ነው፣ ነገር ግን በፈሳሽ መልኩ ልክ እንደነ ጥቁር አዝሙድ በፈሳሽ መልኩ ለምን አታቀርቡትም አታዘጋጁትም የሚል አስተያየት በተደጋጋሚ ሰጣችሁኛል በአፍንጫ ለማስገባት። ነገር ግን በጥቁር አዝሙድ መልክ ቀቅለን ወይም ተጨምቆ ሞክረነዋል። ለውጥ አላመጣልንም። ለውጥ የሚያመጣው በዚህ በጥሬ ዕቃው ነው ለውጥ የሚያመጣው። ስለዚህ ጨምቀን አይተነዋል። እናንተ የምትሉት ልክ ነው። የተለያየ ሀገራቶች የዓለም ሀገርም የተለያየ በዚህ በሽታ ያልተያዘ የለም። የተለያየ ዓለም ሀገራቶች ለምን አይገባም በሚገባበት ደረጃውን ጠብቆ የሚለው ላይ ነው። በእርግጥ በዚህ መልኩም ደረጃውን ጠብቆ መግባት ባለበት ይገባል። መጭመቅ ባለብን ደረጃ ግን ጨምቀን አይተነው ለውጥ አላመጣለም። ምክንያቱም የመሰርሰር እንጂ በትክክል በሽታውን የተከማቸውን ወይም ሳይነስ ራሱ በሽታው ከስር ነቅሎ የማውጣቱ አቅሙ ተጨምቆ ያን ያህል ነው። ትክክለኛ ሳይነስን የሚያድነው ጥሬ ዕቃው ነው። ይህ ጥሬ ዕቃው እጽዋቱ ነው። ማዳን የማይችል በጣም ነው የሚያድነው፣ አስተማማኝ ነው ማለት ነው። ስለዚህ በፈሳሽ መልኩ ውጤት ስላላመጣ ስለማያድንልን በጥሬ ዕቃው ነው ማዘጋጀት የምችለው። ሀሳባችሁ በተደጋጋሚ በጣም ብዙ ሰው ሰጣችሁኛል። እንደ ሀሳብ ተቀብያለሁ። ሳልሞክረው ቀርቼ አይደለም፣ ሞክሬዋለሁ። ለውጥ የሚያመጣው በጥሬ ዕቃው እንዲህ በማሽተት ነው ሳይነስን ማዳን የሚችለው ምርጥ መድኃኒት ነው። በብዛት አምርተናል። በጣም በብዛት ነው ያመረተውን ሁሉ ተሟልቷል አለን ማለት ነው። ስለዚህ ኢየሩሳሌም የእጽዋት የባህላዊ ሕክምና የሚገኘው 2 ቦታ ነው። ጎንደር ከተማ ቀበሌ 18 ሸዋ ዳቦ መሻላ ህንፃ ጀርባና አዲስ አበባ ጎሮ አደባባይ ኦሮሚያ ህብረት ስራ 2ኛ ፎቅ ላይ እንገኛለን። ስልክ 0918778548 ወይም 0911305305። ኢየሩሳሌም የእጽዋት የባህላዊ ሕክምና አንድ እርምጃ ወደፊት።